ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይደርሳችሁ ያለን የኢቢኤስ ሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን። ከመከላከያ ሚኒስቴር የወጡ መረጃዎች እንደሚያስረዱት ሶማሌ የገባው የወያኔ ጦር በሶማሌ ውስጥ አደጋ እየደረሰበት መሆኑና የሞቱና የቆሰሉ ወታደሮች ብዙ ቢሆንም እስካሁን ድረስ ለቤተሰቦቻቸው እንዳልተነገረ ታወቀ። የሟች ቤተሰብ እንዳይሰሙ የሟች ቁጥርና የሟች ማንነት በሚስጥር እንዲያዝ የተባለ ሲሆን ወታደሮቹ የተገደሉት በድንገተኛ ጥቃትና በፈንጂ አደጋ መሆኑ ብቻ የተነገረው። ወያኔ ጦር ወደ ሶማሌ በማስገባት ከአፍሪካ ህብረት ሰላም አስከባሪ ጋራ በመቀላቀል ከተባበሩት መንግስታት ድርጅት ጠቀም ያለ ገንዘብ እያጋበሰ መሆኑ ታውቋል። የወያኔ ልሳን የሆነው ሪፖርተር ጋዜጣ እንደዘገበው የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ የሆኑት አቶ አንተነህ አሰፋ ከኃላፊነታቸው በገዛ ፍቃዳቸው መልቀቃቸው ታወቀ። አቶ አንተነህ አሰፋ ከኃላፊነታቸው የለቀቁት ለሕክምና ከነ ቤተሰቦቻቸው አሜሪካን ከመጡ በኋላ መሆኑ ቢታወቅም ወያኔ ዘመናዊ የግብይት ስርዓት መፍጠር በማለት የኢትዮጵያ ምርት ገበያ መስሪያ ቤትን በከፍተኛው ካድሬ ገብረመድህን ስር በማስገባት ከፍተኛ ምዝበራ እየፈጸሙ ይገኛሉ። የቡናና የሰሊጥ ምርት ለወያኔ ካድሬዎች ብቻ እንዲያቀርቡ በማድረግ የወያኔ ከፍተኛ ባለስልጣናቶች ዛሬ በሚሊዮን ብር እየተንቀሳቀሱ እንዳለ ለማወቅ ተችሏል። በ2004 ዓ.ም መጨረሻ ከኃላፊነቷ የተነሳችው ለኒ ምትክ አቶ አንተነህ አሰፋ ተክተው ይሰሩ እንደነበረ ታውቋል። ባገኙት አጋጣሚ ሁሉ የወያኔ ካድሬዎች በመጠቀም አገሪቷን እየከየጣሉ ስርዓቱንም እየከዱ እየኮበለሉ እንዳለ ለማወቅ ተችሏል። በጋምቤላ የሚኖሩ የደቡብ ሱዳን ስደተኞች የዓለም አቀፍ ማህበረሰብ አስፈላጊውን ድጋፍ ካላደረገላቸው በቀር በራብና በበሽታ ምክንያት ለአደጋ ሊጋለጡ እንደሚችሉ የኢትዮጵያ ስደተኞችና ከስደት ተመላሽ አስተዳደር አስጠነቀቀ። ተቀማጭነቱ አዲስ አበባ የሆነው የ10 ሀገራት አምባሳደሮች ትናንትና በጋምቤላ ስደተኞች መጠለያ ጎብኝተዋል። በተጨማሪ በድንበሩ አካባቢ ያለውን የስደተኞች ጎርፍ በቦታው ተዘዋውሮ መመልከታቸው ታውቋል። ዛሬም ስደተኞቹ ከተለያየ ሀገር እየጎረፉ እንዳለ ለማወቅ ተችሏል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ድምጻዊው ጃለላ ጀልቀብኔ እያለ አንጎራጉሯል። ይህ ድምጻዊ ማን ይሆን? ዛሬ የሰይፈ ነበልባል እንግዳችን ነው። ከዜማው በኋላ እንግዳዬን እዤ ቀርባለሁ። ጃለላው ጀልቀብኔ ይቀጥላል አየር ላይ ከፍ ነማማን ቢጋ ካራቶ ኮኒሞ ሲፊታ ዶጀቻ ከራቢራኒ ሞ ናይሲታ አመቻ ኢናቢዳበዲ ማሊም ናምኒ ቢጋ ዱቢ ማኔ ቡልቲ ነማማን ቢጋ ካራቶ ኮኒሞ ሲፊታ ዶጀቻ ከራቢራኒ ሞ ናይሲታ አመቻ ከራቢራኒ ሞ ናይሲታ አመቻ አከምታ ቲላታ ከኑቲ ናፊስቱ ቡልቲኬ ኔጀቁ ከኑቲ ሮሮፍቱ ሳናስታ ኤስከነስ ረቢት ሜኩንዱማ ጀልቀብኔ ጡሙሩ ጃላላ ጆሉማ ጃላላ ጆሉማ ሚዮፍቱ አከደማ አቶፍቱ ረዲቡ ኢናፊስቱና ቡልቴ ካቴ ዱጋ ደንጋላ ገልቲስቱስ ማንሳር ረቢቱ በቃ ኦጁ ቁልቱስ ጀልቀብኔ
የተከበራችሁ አድማጮቻችን እንግዳዬን አስተዋውቃለሁ። እንግዳዬ ለቃለ መጠይቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም አመሰግናለሁ። እስኪ ራስህን አስተዋውቅ። ኦኬ እንግዲህ አበበ ከፈኒ ዲነግዴ ይባላለሁ። የተወለድኩት አዳማ ከተማ ውስጥ ነው። የአዳማ ልጅ ነኝ ማለት ነው። ከዛም ነው ቻገሮች ይዘላል ወጣት ይሄን ይመስላል። አዳማ የፍቅር ሀገር ነው። እስኪ ይሄንን የጀመርኩትን ዜማ በድምጽ አንጎራጉረውና እኔ ከዚህ ልልቀቀው እስኪ። ያሁኑን ዜማ አዎ እስኪ ኦኬ ጃላላ ጀንቀምኔ ወዱ ማምፖፖዲ አፎሪና ፍሪስቱ ሰንቴሞ ዱቱሪን ማጎዱሬ ሎቡ kanutina pistu ultike nejeko kanutiro rotu sanasta eskanas lapit me kunduma jakapne tumuru jalala joluma yoftu kadama atu radimu ina pistu Pecate luga Kankala galbistu Umansa rapid Waka ojubutus Jalana jangabne Uluman bukuhi Aforina fistu Magodure hinubu mina fistu se jalana nafisu nade kudaka bulti kenya oe gamane tirane wal mari fanne jimne oni kane hawe kenya kute gundi kenya jime ujala le gale tole tumurame bulti kenya oe gamane tirane wal mari fanne jimne oni kane hawe kenya kute gundi kenya jime ujala le gale tole tumurame ujala le gale tole tumurame ዋው እጅግ ምርጥ ዜማ ነው። በተለይ ውዝዋዜያችሁ ይመቻል። አቤ እንዴት ነው? ትክ ብለህ የምታየው ነገር በጣም አስፈርቶኝ ነበር። ልጅቷ በጣም ትመቻለች። ኤኒዌይ አበበ እንግዲህ አበበ ከፈኔ ወደ ሙዚቃ ህይወት እንዴት ገባ? እንግዲህ ያው ሙዚቃ ከልጅነቴም ነው የምወደው ከዛነቴም ማለት ነው እና ሰፈር ውስጥም ትንሽ ሆኜ ያው እኔ በኋላ ላይ የሚነግሩኝ ትንሽ ሆኜ 5 ሳንቲም ምናምን እየሰጠን እናዘፍን ነበር አሉ ማለት በደም ውስጥ ነበር የነበረው ማለት ነው። ኦኬ እና ሙዚቃ እኔ 7ኛ ክፍል ሆኜ ነው ለመጀመሪያ ጊዜ ትምህርት ቤት መድረክ ላይ ተፈንኩት አምስት የሁለት ምናምን አመት ልጅ እያለሁኝ ነው የመጀመሪያ ሙዚቃዬን የሰራሁት ማለት ነው። ታውቀዋለህ እሱን ዘፈን ምን ብለህ እንደዘፈንክ ግን በነገራችን ታስታውሰዋለህ? በዛ በልጅነት በለግላጋው ልጅነትህ የዘፈንከውን ዘፈን ታስታውሰዋለህ? የማን ነበር ዘፈኑ? ዘፈኑ የራሴ ድርሰት ነውና የባዝኖቱ ጊዜ ስለነበረ ይሄ ምንድነው ያዝኖቱ በዓል ቀን ነውና የሆነ ሚሊቴሪ ልብስ ምናምን ሁሉ አልብሶ ነው የዘፈኑኝ እና እኔ ዘመቻ ዘፈን ካለው ስል ሷል ካፕል ሆነን ነው የምንዘፍነው የነበረው። ልጅቷ ደግሞ
አትሄድብኝ ምናምን ስለ ፍቅር ሆኖ እኔ ደግሞ ሀገር ከሌለ እንትን የለም ምናምን አይነት ነገር እስኪ በድምጽ ትንሽ ስልልን እስቲ በድምጽ ትንሽ በልልን እስኪ እኔ ቀበላለሁ እሺ አይ እሷ የምትለኝ ምን ሆነሃል ምን ማለት ነው እስካሁን ሳትነግረኝ ፍጹም ሳልሰማው እኔ ለማን ትለኝ ነምትለኝ እስቲ ንገረኝ ትላለች እሷ ማለት ነው እኔ ደግሞ ምትክክለውን ረጅም ጊዜ ስለሆነ ልታስታውሰው አንድ ልጅ አንድ በደም የሚያስታውሰው ተወዛዋዥ የነበረ እሱ በተለይ አስታውሰኝ ባለፈው ስለነበርና እና በዚህ ዘፈን ነው ማስታውሰው ከዛ በኋላ እንግዲህ ያው ትምህርት ቤት ያለው ኦኬዥናሊ ነበር ዘፈነው ልክ ያድግ በገባ ማለት ያድግ ከገባ በአንድ አመት በኋላ ናይት ክለብ መስጠት ጀመርኩ ከዛን ጊዜ ጀምሮ በቃ ኦልሞስት በቃ በሱ ነው የምተዳደረው የነበረው ማለት ነው አበበ እንግዲህ አንተ በትምህርት ቤት ነው እንግዲህ እንደነገርከኝ ስዘፍን የነበረው በትምህርት ቤታችሁ በሚኒ ሚዲያ ስዘፍን የተማሪው ስሜት ምን ይመስል ነበር እንግዲህ ያው ሙዚቃ እኔ እንዳልኩ ፓሽን ነው በጣም ነፍሴን የሚያስደስተኝ ነገር ነው ከዛ ሌላ ስዘፍን እንግዲህ ተማሪዎች ምናምን በጣም ነው ኢንከሬጅ የሚያደርጉኝ የሚያበረታቱኝ ምናምን እኔ ሙዚቃ ያኔ እንግዲህ አሁን ሲነግሩኝ ኢቭን ይሄን ዘፈንልን ስንልክ ኢቭን ቃላችንን ሳንጨርስ ነው ምትዘፍንልና ኦኬ ለምከት ወራፊ ደስሚለ ነገር ስለነበረ በጣም በቃ ብዙ ሰዎች በጣም ነበር የሚያበረታቱኝ ይሄ በረፍት ጊዜ ሁሉ ተዘፍን ተሰብስበን ቁጭ ብለን ምናምን በደንብ ነው መዘፍነው በቃ ደስ ይለኛል የሚስናፈን እና ይሄንን አስታውሳለሁ ይሄን ይመስላል መልካም እንግዲህ ሙዚቃ ህይወት እንደሆነ ነው በተደጋጋሚ እየገለጽክ ያለው አበበ ላንተ ለአበበ ከፈኔ መሰረት የጣለ ድምጻዊ እንደዚህ በሆን ኖሮ ከሌም በሆን ደስ ይለኛል እንደው ሆናለሁ ብለህ የተነሳው አርቲስት ይኖር ይሆን የሱን ዜማ የምትጫወተው ይኖር ይሆን አሁን ይሄንን በሁለት ልክፈልልህና በሁለት ልክፈልልህ ማቹሪቲው ሲመጣ ማለት በሙዚቃ ተፍለሱ ሲመጣና ሳይመጣ በፊት ያለው ከዛ እኔ ልጅ ሆኜ ብዙ መዘፍን የነበረው እንደውም ለመጀመሪያ ጊዜ ናይት ክለብ ውስጥ የዘፈንኩት የጌታቸው ጋዲሳን ነው ይፈላቡና እኔ ከቤታ አስቀምጣ የሚለው ዘፈን ነው ከዛ በኋላ ያረጋኸኝ የተከሽቱ የነዋይ የቴዎድሮስ ታደሰ ምናምን ከዘፈነት የመሰልኩ ስመጣ ቴዎድሮስ ታደሰ ሆነ ልክ ትንሽ በሙዚቃው ከቆየው ናይት ክለብ ከቆየው በኋላ ያሊ ቢራን ዘፈን በአንድ ጎረቤታችን አማካኝነት ዲስከቨር አረኩ ማለት እና ከዛ በኋላ ልክ በሰልኩ በሙዚቃ ወጣገር ቆጣው ተመረያለሁ እና በሙዚቃው እየፈሰልኩኝ ስመጣ ለኔ ሌጀንድ ወይም ለኔ ብዙ ጊዜ ነው አንዳንድ ቦታ ላይ ሳወራ ከሙዚቀኞች ጋር ከኦሮሞነት ጋር ያይዞብኛል ለኔ ማንም በቃ ሊተካው ማይችል በሆን ደስ የሚለኝ በኔ ህይወት ውስጥ ትልቅ ቦታ ያለው እና ህይወታችን ኢቭን ሲሚላሪቲ ያለው ለኔ አሊ ቢራ እስኪ የዶክተር አሊ ቢራን ዘፈንልኛል የዶክተር አሊ ቢራን ሲሚላሪቲ ያለው የዶክተር አሊ ቢራን ዘፈን እስኪ አንዱን ታሰማኝና እንትን ትላለህ አረዘፍንላለው ማአት ነው ምትለው እሺ እስኪ ገልሚ አባገዳ የሚለውን የሳመኒ ገልሚ አባገዳ ሞደው ዘፈን የቱ መሰለ እሺ ብዙ ነው ሙዘፍነው ግን እቺ ዘፈን በተለይ በጣም ደስ ትለኛለች ያ ደምሰቆ ጅርቶ ጃለኮ ጆሉማ ኦከዩ ሲናዳ ገልገላ ገላማ ጃለሊክ ያዳም ፈጋታ ኢንካቡ ዳፊ ነዱመቱ ጅልኩ ያሉቱ ያዶኔ ኮቲ ከይሉቡ ከንኮ ሲመሌ ከምቢራ ኢንፊዱ ገራምኮ በጣም ነው ደስ የሚለኝ ይህን ዘፈን የሚገርም ነገር ሜሎዲው ፕሮግሬሽኑ ምናምን በጣም ማጂክ ነው ለኔ
ብዙ ሌድሮቹንም ዘፍናቸዋለሁ ናይት ክለብስ ዘፍናቸው ነው ያደረኩት ያው ሙዚቃ ካወቅኩ በኋላ ማለት ነው ላሊበላ በኔ ህይወት ውስጥ ትልቅ ቦታ አለው ጃከት ይዛላልቶ ደደርበስ ዘፈን አሸንፊያለሁ ከፈረንጆች ጋር እና ብዙ ለኔ በቃ ለኔ አይድለኝ ለኔ እስካሁንም አላውቀው የሚገርማል አውቀው ብቻም ልጨብጠው ብስማው በጣም ደስ የሚለኝ ሰው በቃ አሊበላ ነው በቃ እኔ አሊበላ ነው ለኔ አይድለኝ ማለት ነው አበበ ከፈኔ እንግዲህ እንዳልከው ብዙ ቦታ ላይ ተወዳድረህ እንዳሸነፍክ ነው ያለኝ መረጃ ግን እንደ ሙያ እንደ ውድድርህ ወይም እንደ ዜማ የተደበቀ አርቲስት ነህ ምክንያቱ ምን ይሆን አበበ እንግዲህ አሁን ይሄንን ምክንያት ሳቀርብ ማለት ይሄንን እንደ ምክንያት ሳቀርብ ብዙ ደስ አይልም እና እኔ ሁለት ልጆች አሉኝ ሁለት ልጆች ወደፊት ምንድነው እና የኔ ሞር ሪስፖንሲቢሊቲ ስላለብኝ ብዙ መስዋዕትነት የከፈልኩት ለነሱ ነው ግን ይሄን እንደ ምክንያት ስታቀርብ በጣም የሚደብር ነገር ነው ግን በታው ይሄ ነው በልጆቼ ምክንያት ነው እንደሆንኩት ስትል ልክ ልጆችን ብሌም ያደረግ ሁሉ ይመስልብሃል እና ይደብረኛል ግን ይሄ ነው በትዳር ስለነበርኩኝ ባለቤቴም ሲሄድ ይደብራታል ያለበት ሀገር በቂ ሙዚቀኛ የለም የግድ ኢትዮጵያ ነው መሄድ ያለብኝ ኢትዮጵያ ስትሄድ ደግሞ ወይ ለአንድ ወር ነው የምትሄደው አንድ ወር ሄደህ አንድ ዘፈን እንኳን ጨርሰህ አትመጣም ከዛ ቤተሰብ አለ ልጆች አሉ ምናምን በዚህ ምክንያት ይሄን ያህል ጊዜ በትዳር 12 ዓመት ምናምን ስቆይ ይሄ ነው እንግዲህ የጎተተኝ ብዬ የምለው እንጂ ፖቴንሻሉ እንዳለኝ ሙዚቃ እንደምችል ምናምን በፕሮፌሽናሎች አፕሮቭ ተደርጎልኛል እዚህ ሀገር ሙዚቃ ስትማር የሙዚቃ የቮካል ትምህርት ስትማር የምር ድምጽ ከሌለ ትምህርቱን አይሰጡም እና ኦፔራ ምናምን ሙዚቃ ተመሪያለሁ ባዘል ሙዚቃ አካዳሚ እና ታዲያ ይሄ ነው የጎተተኝ ብዬ የምለው ግን በእርግጥ በተጓዳኝ በጣም ደስተኛ ነኝ ልጆች ስላሉ ከምንም በላይ አበበ ወደ ህይወትህ ከመግባቴ የግል ህይወትህ ከመግባቴ በፊት እስኪ ስለ ሙዚቃው እንጨርስ እንግዲህ እንደምትገልጸው አንተ ያሊ ቢራን ዘፈን ትዘፍናለህ የጸጋዬ እሸቱን ዘፈን ትዘፍናለህ የብዙ አርቲስቶችን ዘፈን ትዘፍናለህ አርቲስት መሆን የህዝብ መሆን ነውና አበበ ከፈኔ መድረክ ላይ በተለይ በናይት ክለብስ ሰራ ብዙ ነገሮች ያጋጥማል የጠጣ ሰው ሊኖር ይችላል እንደሚኖርም ይገመታልና በዛ ቦታ ላይ እንደው ተበሳጭቶ የዚህን ዘፈን ከይከሌን ዘፈን አበላሽ ብሎ እንደው ሊጣላህ የተነሳ ይኖር ይሆን የተጣላኝ የለም ግን በይበልጥ የሚያምርብህ የሚሉኝ የአልቢራ ዘፈን እና ከአማርኛ ዘፈን ደግሞ የቴዎድሮስ ታደሰ ዘፈን ሞር ያምራል ይሉኛል ሌላ ቋንቋ አረብኛም ሱዳንኛ አደረኛ ምናምንም ሶማሊኛም ዘፈናለሁ ሌላ ከአማርኛ ቋንቋ ሌላ ሲጫወት ሞር አክሴፕታንስ አለ ፊልም ማረከው ማለት ነው ሱዳንኛ ምናምን ሲጫወት ሱዳኖቹ ጋር የምንሰማው ከለር አለ ይሉኛል ሶማሊኛም ሲጫወት ሶማሌ መልከም ሶማሌ የሐረር ሰው ምናምን ስለሚመስል ሶማሌ ነው ይሉኛል አደረኛ ሲጫወት አደረኞች በጣም ነው አፕሪሺየት የሚያደርጉት ይሄንን አውቃለሁ ግን እኔም መጀመሪያ ዝም ብዬ ሰው ስለወደደው አልዘፍንም ከድምጤ ጋር መሄድ ነው ማለት ነው አሁን የፈለገ ሰው ብትለኝ የጥላውን አልዘፍንም ዘፈኝም አቅም እና ብዙ ጊዜ እንዲህ የሚጋጭ ነገር አጋጥሞኝ አያውቅም መልካም እንግዲህ አድማጮች እንዳይቆጡኝ መጀመሪያ የቴዎድሮስ ታደሰን ዜማ አጠር አድርገህ ትዘፍንልኛለህ ከዛን ሀደርኛውን ሶማሌኛውንና ሱዳንኛውን አጠር አድርገህ ታሰማናለህ እስኪ ቴዎድሮስ ታደሰን ከደከፈይታል ይህም ቤት ላሰቸው ወናን በከረመ ያካጅኛል ምነው ከደከፈይታል ይህም ቤት ላሰቸው ድንገት ኮሽያለ አማማኝ እንደጀው ያገኙኝን ሁሉ
سكت كفيه أنتك نخمسيدون يمسكنوا بي على خوني يالكوت زمن كوربيتون أنيس كانشي وقارتني كننا بليتو واو በእውነት እኔ ያጨብጭቤልሃለሁ ቆንጆ ድምጽ ነው ያለ አበበ እስኪ ሱዳንኛውን ተከትለው ሱዳንኛውን ደግሞ አሰኸይራሽ ከይራሽ ከተናረቂያ ገመራች ሰደልፊ ዘማን ሸተኑ ይቀድማ ኩሜክ ሊጊተክ ለሚነባ ካልገመሪቶባ አለክተኪ الصغيرون الماء كبير عادني بغداد عسير كمهيو كناكي نفسير عسفنو مثل بنعتير انت ريتك زمو فيري ولا بيت السودان فيها القمر بوبا عليك تكي ايه مثلا ميقرم ነው ሀደርኛውን እስኪ አደርኛ እንግዲህ እኔ ሞደው ልሰነ በጣም ደስ የሚለኝ ወሹሩ ይደና እንደዚህ በይ ዋልኩት በይ እንደዚህ በይ ዋልኩት በይ زالل فيه إلى كرة بي عند الماء نتبي عند الماء نتبي أنتي بكينة كل بيت بكينة أنتي بكينة كل بيت إذا التما ما نبارك لي ما نبارك لي إنت ما التما ما نبارك لي ما نبارك لي የሚገርም ነው ቆንጆ ነው እንግዲህ ትርጉሙን ባይገባኝ ዜማው መልካም እንግዲህ ሶማሊኛውን ታሰማንና በዚህ በዜማህ እረፍት እናረጋለን እስኪ ሶማሊኛው ልበል አዎ ሶማሊኛው ኦኬ እንደ አይገኖር ኸይዶር ከይ ወንዞክ ፈቴ عنها لي لا دي كله يهاي لا باب والتكليم يهود ولا لا عرتي دي بجما اسكاكا شنايو اسكاكا شنايو اسكسي يقعدي كي نور كي تلوك فدي يمرا في علي بيرانو عند الصوص تعرف سومالينا شنالو የተከበራችሁ አድማጮቻችን እንግዲህ እንግዳችን አበበ ከፈኔ አሁንም ከኛ ጋር ቆይታ ያደርጋል አበበ ከፈኔ አፋልግኝ የሚል ዘፈንም እንዳለው ሰምቻለሁ አበበ በትምህርት ቤት ውስጥ እግሩ እስከሚቀጥን የተሽከረከረበት ጉዳይም እንዳለ ሰዎች ሾክ ብለውኛል እውነት ይሆን እስኪ ከዚህማ በኋላ አበበን ይመልሳለሁ መልካም ቆይታ አድራሻዋን ያለችበት ቦታ መኖሪያዋን ጭንቃለኝ ሰሞኑን ይከፋኛል ያላርገሽ ስትሄጂ ጨንቆኛል የምታውቁ ነገሩን አድራሻዋን ያለችበት ቦታ መኖሪያዋን ጭንቃለኝ ሰሞኑን ይከፋኛል ያላርገሽ ስትሄጂ ጨንቆኛል ወዴዋ ወዴት ነሽ ሳላይ እንዳይመሽ ፍቅሬዋ ወዴት ነሽ ሳላይ እንዳይመሽ
ምነው የማለዳ ፀሐይ ሞገቷ ሳይሞቀኝ እሷን አስቤ መርገቷ ጨነቀኝ ካንቺ ጋር መሳቅ መጫወት ፍቅርሽን ለመጄ ጭንቄን ጀመር ስትቀሪ ስትጠፊ ወዳጄ እንደምትመለሽ አውቃለሁ አልጠራጠርም እምነቱ ቢኖረኝ ነው እንጂ ላይሆን ገና አልቆጥርም ሆዴዋ ወዴት ነሽ ሳላይሽ እንዳይመሽ ሆዴዋ ወዴት ነሽ ሳላይሽ እንዳይመሽ አድራሻዋን ያለችበትን ቦታ መኖሪያዋን ጭንቅ አለኝ ሰሞኑን ይከፋኛል ካላርገሽኝ ስትሄጂ እኔ ጨንቆኛል የምታውቁ ንገሩኝ አድራሻዋን ያለችበትን ቦታ መኖሪያዋን ጭንቅ አለኝ ሰሞኑን ይከፋኛል ስትሄጂ እኔ ጨንቆኛል ሆዴዋ ወዴት ነሽ ሳላይሽ እንዳይመሽ ፍቅሬዋ ወዴት ነሽ ሳላይሽ እንዳይመሽ ጭንቅ ይለኛል ያለችበትን ባካችሁ ንገሩኝ እያለ ድምጻዊው አበበ ከፈኔ አንጎራጓል። ቁጥሩ በርከት ያለ የኦሮሞ ድምጻውያኖች አማርኛ ይጫወታሉ። ጥላሁን ገሰሰ በተወዳጁ ድምጻዊ አማርኛ በጣም ቆንጆ አድርጎ አሳምሮ ዘፍኖታል። አበበ አፋልጉኝ ጀምረሃል አሉ። እንዴት ነው? ማንነች ትሆን? አፋልጉኝ ያለችበትን ንገሩኝ ትላለህ። ማንነች ትሆን? ማንን ነው? ያው እኔ ሄኖክ አበበ ነው ደራሲው የሚባለው እና ሄኖክ አበበ ነው የሰጠኝ እዚህኛ ሀገር መጥቶ ነበር ነው ያው የማፋልጋት ልጅ የለችም አክቹዋሊ ግን ያው ብዬ ነው የዘፈንኩት ማለት ነው። አይ የሰማሁት አለ እኔ በትምህርት ቤት ፍቅር ይዞህ ክንፍ ብለህ መማር ሁሉ እንዳቃተህ ሰምቻለሁ። እንደው አስሬ በእሷ የምትማርበት ክፍል መስኮት ስር ያጮለክ ትመለከት ነበር አሉ። አስተማሪው ሊያባረህ ነበር አሉ። ድሮ ልጆኜ ማለት ነው። አዎ ልጆኜ ስድስተኛ ክፍል ሆኜ አንዲት ልጅ ወንድ ነበር ልክ ክፍሏ ሄድ ነበር። አስቸግረህ ነበር? እንዴት ነው? ከዛ በኋላ አገኘሃት? ያው በዛን ጊዜ ያው ምንም ዝም ብሎ ተገናኝቶ በረፍት ቁጭ ብሎ ማውራት ነው እንጂ ሌላ ነገር መልካም እንግዲህ ቀደም እንደገለጽ አበበ በትዳር እንዳለህ ነበር እየገለጽክ ያለኸው። ሁለት ልጆች አሉ። አበበ ትዳር እንዴት ነው? ትዳሬ አሪፍ ነው። ሁለት ልጆች አሉ። ሜቲና ናታ ይባላሉ። በጣም አሪፍ ነው። ያው ከባለቤት ጋር እንዴት ተገናኘህ አበበ? ከባለቤቴ ጋር እንግዲህ አንድ ናይት ክለብ ዘፈን የዛይናት ክለብ ባለቤት ልጅ ክላስሜቷ ነበረችና ያን ቀን የመጣችው ያን ቀን መጣ ተጠማቀ። ቀድሞ ፍቅር የያዘው እሷ ነች አንተ ነህ? ያ ነገሩ መቼም ሸለመች ተነስታ? አይ እኔ ነኝ የሄድኩት። እኔ ደስ ያለችኝና እኔ ነኝ ደስ ያለችኝ። እየዘፈንክ እሷን እያየ ከመድረክ ወድቀህ ነበር የሚባለው እውነት ነው? መድረኩም ከፍ ያላለ
መልካም አበበ እንግዲህ ሁለት ልጆች እንዳለ ገልጸሃል ስማቸውንም ነግረኸኛል የባለቤትን ስም ግን አልነገርከኝም የባለቤቴ ስም ስምሃር ትባላለች ግን ያው አሁን 2 አመታችን ነው ከተለያየን ማለት ነው ግን ያው በትዳር ካለፋ ሌላ ስለማላቅ ዛሬ ማለት ስለሚደብረኝ ነው ያልኩህ 2 አመታችን ከተለያየን ያው እናንተ በጣም ነው ማለት አዝናለሁ በመለያየታችሁ እንግዲህ ምን በነገራችን አበበ ልጆችህ ሙዚቃህን ያደምጡልሃል በጣም ሁሉንም ነበር ነው እንደውም ምትችለው ሴካልጂ በተለይ ሙዚቃ ተጣጣችና ያው ይሰሙልኛል አዳዲስ ዘፈን ስለከምና ያለኛል ክሊፕ ሞባይላቸው ላይ ያለ ዶክተርና ፓፓ ምናምን እያለ ያሳዩልኛል ወደ ሙዚቃው ታዘነብላለች ማለት ነው ልጅህ አይ ሙዚቃ ትወዳለች በተፈጥሯ እንጂ ኖርማሊ እሷ እንትን ወደ ሞድ ነው ወደ ምንድነው በእኛ በፍራንሳይኛ ስቲሊስት ዲዛይነር ነው የሚባለው ዲዛይን ምናምን ነው የምትወደው የልብስ ዲዛይን ምናምን ማድረግ መልካም እንግዲህ አበበ ከፈኔ ድምጻዊ ባይሆን ኖሮ ምን ይሆን ነበር ድምጻዊ ባይሆን ስዕልም እችላለሁ ባይዘው ያላገርኩም ስዕል ነበር ድሮ ምስለው በልጅነቴ ወደ ስዕል ወጣለሁ ግን አሁን በይበልጥ በጣም በቃ ከሙዚቃው ማይታንነስ ፓሽን ያለኝ በፊልም ስራ ነው አክተር ምናምን መሆን ሳይሆን ዳይሬክት ምናምን ማድረግ ከእንትኑ ጀርባ ከመድረክ ጀርባ ዳይሬክት ማድረግ ምናምን ነው ሪያላይዝ ማድረግ ምናምን በጣም ደስ ይለኛል በፈረንሳይኛ ሴናሪስት ይሉታል ሴናሪስት እና ሪያሊዛተር እሱ በጣም ደስ ይለኛል አክት ከማድረግ ይልቅ በጣም ነው አበበ ከፈኔ ስንት ሲዲዎች አሉት ስንት ሲዲዎች አሉ ሲዲ አንድ አልበም ነው ያወጣሁት እና ከዛ እንግዲህ አሁን እነኚህ የሰማቸው ካለ አንዱ በተለይም ጃለጅል ከሚለው ከአንዱ አልበም ውስጥ ነውና ሌሎችን ያው እንደ ሲንግል የለቀኳቸው መጨረሻ ላይ የለቀኳቸው ሁለት ኦሮምኛዎች አሉ ሽጎዬና ሬዲዮ ነገር እነሱን ለመተዋወቂያ ከህዝብ ጋር ለመገናኛ ብዬ ነው የለቀኳቸው ግን አሁን በዝግጅት ላይ ነው አልበም እየሰራሁ አልበም አሁን እየሰራ ነው እንግዲህ አድማጮች በጉጉት እንደሚጠብቁ ተስፋ አደርጋለሁኝ አበበ ከፈኔ የኦሮሞ አርቲስቶች ተገናኝታችሁ እንደው ስራችሁን የመስራት እድል ይገጣላችሁ ማለት ይሆን እንደው ትገናኛላችሁ ስራችሁን ለመስራት እንግዲህ አሁን እንዳልኩ እቺን እንግዲህ አሁን ከባለቤቴ ከተለያየው በኋላ ነው ፍቃድ የጀመርኩት ሲንግል ስለሆንኩ ምንም የሚከለክለኝ ነገር ስለሌለ እና ከንጉሱ ጋር እኛ ሀገር መጥቶ አውርተናል እና ብዙ ኦሮምኛ ዘፋኞች ብዙ አላውቅም ያው እኔ ምን ያለሁበት ሀገርም ሰው ስለሌለ ኢትዮጵያ እየሄድኩ ነው ማግኘት ንጉሱ እዚህ መጥቶ አሪፍ ትውውቅ አድርገናል እና ከዚህ በኋላ እንግዲህ አዳማ ልጅ ነኝ እንዳልኩም አዳማ አንዳንድ ዘፋኞችን ታውቂያለሁ ከነሱ ጋር በመሆን ፕሮጀክቶች አሉ እንሰራቸው ያሰባቸው እስኪ አሁን ከለቀቀው ዜማ በድምጽ ታንጎራጉርልኝ Getachaasi, yuvenangadaasi, shagoyena boy, harkana tijaasi, oda bultojana, dana varsisi, sabusi tu saba, kambati devisi, sabusi tu saba, kambati devisi. Wai sirabarina sadinu fate, sabata jawiti. Mutishaf kode, kanam shashada dilat kabatu, tumre afran kalo najse patu.
ይሄ ምን ጠላው ዜማ ነው አይደል? አዲስ የሰራው ስራ ነው አይደል? አበበ ይሄኛው ሌላኛው ነው ከዘፈንኩል ሌላው አዎ ገብቶኛል። ይሄኛው አሁን በቅርብ የለቀቀው አዲሱ ዜማ ነው። አዎ በቅርብ ነጠላው ዜማ ነው። ነጠላው ዜማ አበበ እንግዲህ እንደማየው ጸጉር አቆራረጥህ ራሱ ጭንቅላት ላይ ድሮ ጉቾ ነው የሚባለው እንደ ቁንጮ ነገር አለ። እንዴት ነው ነገር? እስኪ ስለሱ ትንሽ ሳውራኝ። እንግዲህ ያው እንግዲህ ሞድ ነው አሁን ፋሽን ነው አሁን አክቹአሊ ያለው ነገር ስለሆነ ኦኬ ደስ ይለኛል ደግሞ ሞድ በተጓዳኝ መልኩ በጣም የኔ ፕሌዠር ሞድ የሞዶች ነገር ያው መጠይቀህ ምክንያት ስላለኝ ነው። አበበ በጣም ሽቅርቅር ነው ይሉኛል። አበበ በጣም መሽቀርቀር ይወዳል ይሉኛልና ደሞም አበበ ትንሽ ከረር የማድረግ ነገር አለ። ኦሮሞ ነኝ ያበዛል ይሉኛል። እውነት ነው? አዎ ኦሮሞ ነኝ ያበዛል ይሉኛል ሰዎች። አንዳንድ ማለት በትክክል ፍቅሬን በቅርብ ሰጣቸው ሰዎች ይረዱኛል። ግን በጣም በቅርብ የማያውቁኝ ሰዎች እንደ ዘረኛ ይቆጥሩኛል። አሁን ልክ ኦሮሞነቴን አምናለሁ። ሽቅርቅር ነኝ። በጣም ደስ ይለኛል። አዎ የሰማሁት እንደዛ ነው። አበበ በሄደበት ኦሮሞ ነኝ። አማርኛ ነበር የምትጫወተው። ኦሮሞኛ እንዴት ቻልክ አበበ? እንግዲህ ያው እኔ ካልነገርኩ ኦሮሞ ነኝ በእናቴም በአባቴም ኦሮሞ ነኝ። ግን እንዳልኩ ከተማ ውስጥ ስለተወለድኩኝ በአማርኛው ቋንቋ ነው ያደግኩት ማለት ነው። በዙሪያ ያሉት ፍሬንዶቼም ኦሮሞ ስላልነበሩ ግን ቤት ውስጥ ኦሮምኛ ይወራ ነበር። ከዛ በኋላ እንዳልኩ ከትምህርት ቤትም ስዘፍን ከዛ በኋላ ፍራንክ የሚያመጣልኝ የነበረው በአማርኛ ነው። ተዳዳርበት የነበረው ቤት የነበረው በአማርኛ ዘፈን ነው። እንደምታውቀውም ዶማንዱ በዛን ጊዜ የነበረው ዶማንድ ብዙም እንደ ኦሮምኛ በባህሉ ካልከተትክ ሙሉን ኦሮምኛ ብትሰራም ናይት ክለብ ውስጥ የምትቀጠርበትም ነገር አልነበረም። ከዚህ ጥያቄ ማኳያ ሲስተሙም ያው ኢምፖዝ የሚያደርግብን ነገር ቢሆንም ከዚህ ነገር አኳያ አማርኛ ዘፍኛለሁ ማለት ነው። ከዛ በኋላ ግን ውጭ ሀገር ስትወጣ ደግሞ ስታይ ሳይኔ ውጭ ሀገር ከወጣ በኋላ ሳይ ሁሉም በራሱ ቋንቋ ነው የሚያወራው እና እኔ በራሴ ቋንቋ አላወራ በእናት በአባቴ ቋንቋ ማለት ነው። እና አልኩኝ አይ በቃ የተሸወድኩት ነገር ነበረ ብዬ ችግር እንትኖችን አድሚት በማድረግ አንድ ሁለት ልጆች አንድ የጭማሪችና አንድ የሀረር ልጅ አለማያ ልጅ በቃ ካሁን በኋላ ኦሮምኛ አስተምሩኝ ኦሮምኛ አዋሩኝ ብዬ ጀመርኩ ማለት ነው ማውራት። ቮካብለሪ ጭንቅላቴ ውስጥ አለ ቃሉ ያው እንዳልኩ ቤት ውስጥ ሲወራ ስለነበር የፕራክቲስ ጉዳይ ነበር የሚጎለው ነበር። ከዛ በኋላ በቃ እያልኩ አሻሻልኩ ትላል። ስለዚህ ይቻላል ነው ቋንቋ ይቻላል ፈቃደኝነት ነው እንጂ ቋንቋ እንኳን እኔ የእናቴ አባቴ ቋንቋ ቀርቶ እኮ እኔ ፈረንሳይኛ ተናጋሪ ነኝ። ስዊዘርላንድ በፍሬንች ፓርት ነው ያለው። ፈረንሳይኛ ራሱ አወራ የለም። ፈቃደኝነቱ ነው። ፈቃደኝነቱ ሲመጣ ምንም ቋንቋ ይቻላል። እንኳን ከልጅነት የምትሰማው ስትሰማው ቋንቋ ቀርቶ ማለት ነው። አው ለለህ የፈለኩት አበበ እንግዲህ እንደሰማሁት ብዙ መገለልም እንደደረሰብህ ሰምቻለሁ። ይሄ ኦሮሞ ተወላጅ ሆነው አማርኛ የሚናገሩ የኦሮሞ ልጆች ራሳቸው የማግለል ነገር ይታይ ነበር። አሁን እንደው ትንሽ እየተሻሻለ የመጣ ይመስለኛል። እንደዚህ አይነት ነገሮች እንደደረሰብህም ሰምቻለሁ። እውነት ነው? አው ምን መሰለህ አሁን እኔ በሁለቱም ሳይድ ነው ቪክቲምነቴ ማለት ነው። አንደኛ አማራ ልሆን አልችልም። አማርኛ ስለዘፈንኩኝ ኦሮሞ ነኝ። በእናት በአባቴ ቋንቋውን ስላወራሁኝ ምናምን አማራ ልሆን አልችልም። ማንነቴ ያለ ደግሞ የራሴ የአይዴንቲቲ ጉዳይ ማለት ነው። ከዛ በኋላ ደግሞ ወደዚህኛው ጋር መጥተህ ኦሮሞ ነኝ እኮ ምናምን ብለህ ስትል
ማታቃቸው አብረው ያላደጉ ሊሆኑ ይችላሉ ማለት ክራይቴሪያ ያስቀምጣሉ ማለት ነው። የመጀመሪያው ክራይቴሪያ ቋንቋው ማውራት ቋንቋውን ካላወራ አክሴፕታንስ አይሰጡ ማለት አንተ ምን ኦሮሞ ነህ ይለዋል ምናምን ቋንቋው በአንዴ የሚመጣ ነገር የለም። የተሳሳትኩት ነገር የተሳሳትነው ነገር እንዳለ ሆኖ ኦኬ የተለያዩ ኤክስኪውዞች ልናመጣ እንችላለን። ያ ኤክስኪውዝ እንዳለ ሆኖ ሲስተሙም ነው እንዳልኩ ደግሞ የመኖርና ያለመኖር የሰርቫይቫል ጉዳይ ነው እንደዛ እንድሰራ ያደረገኝ እነኚህ ነገሮች እኔ ነኝ ፕሮብሌም የማገውቻ እኔው ልክ ሁሉ አንተ ምን ኦሮሞ ነህ ነው ቋንቋውን ታታወራ ነው ኦሮሞነት ይሉሃል እና አክሴፕታንስ ታጣለህ ማለት እንደገና በዚህኛው ላይ ደግሞ ኦሮሞ ነኝ ምናምን ብለህ ኦሮሞነትን ፍለስ ታስቀጥል አንተ ዘረኛ ነህ ይሉሃል እና እንዲህ አይነት ነገሮች በቃ ሚስ አንደርስታንድ በጣም የሚያናድዱ ነገሮች ተርሶብኛል ያ ይገባኛል የምትለው ግን ያው ቋንቋም ማወቅ ጥሩ ነው ግን ዋናው ነገሩ ደም ነው ኦሮሞነት ደም ነው ትናንትና አንድ የገጠመኝን ልንገርህ አበበ አንድ ሜክሲኮ ልጅ ነች አባቷ ሜክሲካዊ ነው እናትየዋ ሳልቫዶር ነው የተወለደችውና ሁለቱ አባትና እናትየው ተገናኝተው ልጅን ፈጥረዋታል ልጅቷ የ3 አመት ምናምን እድሜዋና ትጠይቀኛለች እኔም ነገርኳት እኔ እኮ አሜሪካዊ ነኝ የተወለድኩት ግን ማንነቴን መፈለግ አለብኝ ሜክሲኮ ሄጄ ሜክሲኮ ማየት ፈልጋለሁ ማንነቴን ፈልጋለሁ አለች በጣም ነው የገረመኝ የ3 አመት ልጅ ማንነቷን ከየት እንደመጣች ለመፈለግ እንደተዘጋጀች ነው የገለጸችልኝ ለለፈለኩት ምንድነው አንተም ማንነትህን አውቀህ ይገባኛል ብዙ ተገፍተሃል በኦሮሞ ልጆች ራሳቸው መገፋት በጣም ያማል ትልቁ ነገር ማንነትህን ባልህን አውቀህ ስራህን እየሰራህ ትገኛለህ በእውነቱ ዜማዎችህ እጅግ ቆንጆዎች ናቸው በጣም ነው እኔ የወደድኩት የኦሮሞ ተወላጆችም ደግሞ አድምጠውት መልስ እንደሚሰጡ ተስፋ አደርጋለሁኝ አበበ የኦሮሞ አርት በአሁኑ ወቅት በምን ላይ ይገኛል አበበ እንዴት ይገመግመዋል አድርጎ ይሆን እንግዲህ አሁን እኔ በማየው ማለት ነው ጥሩ እንቅስቃሴ ነው ያለው እንትኖች ይታያሉ ማለት ነው ብርሃኖች ይታያሉ ማለት ነው አሁን ኢትዮጵያም ስትሄድ እኔ አሁን ብዙ ጊዜ እሄዳለሁ ሲሄድ በጭፈራ ቤቶች ውስጥ ምናምን በደንብ ይከፈታል ኦሮምኛ ዘፈን በፊት ያልነበረው ማለት ነው አሁን እኔ አዳማ ምናምን ሲሄድ ብዙ ነች ይከፈታል በፊት ምንም በጣም ሬር ነው በቃ አንዳንድ ኦሮምኛ ነው ማለት እና ጥሩ ነው ወላለው ብዙ የኦሮሞ ዘፋኞች እየወጡ ነው እና በጣም ነው ደስ የሚለኝ ነገር ማለት ግን አሁንም እኔ እንትምለው መሳራው ምንድነው የኔ ኦፒኒየን ነው ማለት ነው አሁንም ኦሮምኛ ዘፈን ሲባል ትራዲሽናሉ ብቻ አይደለም አሁን እኔ ትራዲሽናል አይፈልግም ማለት ሳይሆን ሁሉም ትራዲሽናል አይደለም ከአማርኛ ዘፈን ጋር ኮምፒት ማድረግ አለበት ከሌላው ዘፈን ጋር ኮምፒት ማድረግ አለበት እና ኦሮምኛ ቋንቋው ራሱ ለሜሎዲ የሚያመች ነው ነገር በጣም የኢትዮጵያ ዘፈኖች ከኢትዮጵያ ቋንቋዎች የምር ነው ማለት ኬንያ ልሽጠው ብለህ ኬንያ እንዲሸጥልህ አድርገህ ልትፈን ብትል ኦሮምኛ ቋንቋ ሞር ኩስቲክ ስለሆነ ሊሆን ይችላል የሞር ያመቻል ለሜሎዲ ነው እና አሁንም እኔ የምፈራው ነገር መሰለህ ብዙ ጊዜ አሁን በዚህ ምክንያት ራሱ በዚህ ጉዳይ ላይ አንድ ጥያቄ ጠይቀኝ አስታውሰኝና እነግርሃለሁ እና እኛ የኦሮሞ ዘፋኞች የኦሮሞ አርቲስቶች ልንሰራበት የሚገባ ነገር አለ ብዬ አምናለሁ ትራዲሽናል ሚውዚክ ይዘፍኑ ሞር ትራዲሽናል ቮካል ያላቸው ልጆች አሉ እነሱ ይስሩ ግን ደግሞ እንደና አቡሽ አይነት አሁን አቡሽ በጣም ነው የሚመቸኝ የሚሰራው ነገር እንዲህ አይነቱንም በተጓዳኝ አፕሪሺየት መደረግ አለበት ኢንከሬጅ መደረግ አለበት ሊታገዝ ይገባዋል ምክንያቱም የኦሮሞ ሙዚቃ ዛሬ ኢትዮጵያ ውስጥ ሊሆን ይችላል ኦሮሞ ሊገዛ ይችላል ግን አማራው ሌላው ጅቡቲ ኬንያ ሌላ እንደገና ደግሞ ወርቀን እስከ አፍሪካ ድረስ እንዲደርስ ከተፈለገ ሞር የምር ነው ማለት የኛ ቋንቋ ያመቻል ለጥፋት ለሜሎዲ ጥፋቶች አጫጭር ሜሎዲ ለመስፈን ራሱ በጣም ያመቻል እና የኛውን ሊታሰብበት ይገባልና ለኔ በጣም አሁን የኦሮሞ ሙዚቃ በጣም አሪፍ ያለው
መልካም አበበ ከፈኔ እንግዲህ ያልከለው ሁሉም ጥሩ ሁሉንም አቀፍ ስራዎች መስራት እንዳለባቸው በተለያየ ሀገር መደመጥ እንድንችል ጠንክረን እንስራ ነው። ለአበበ ከፈኔ ከሴት ድምጻውያን የትኛዋን ድምጻዊ ታደንቃለህ? ከአማርኛም ከሁሉም ማለት ነው አይደል? ያ ከድሮ ዘፋኝ ሽሩት መከነች መከለኝ አሁን ግን በጣም ካሁን ዘፋኞች ቴክኒካሊ አሉ ሌሎች ዘፋኞች ደስ የሚሉ ግን ቲምበሯን ታምር ማለት ከለሩን የትክስት ፋንታውን ነው ወጥቷል። ከኦሮምኛስ ከኦሮምኛ ዘፋኝ ብዙ አላውቅም ግን ከኦሮምኛ ዘፋኛው ከወንድ ትሬን በጣም በቃ ቲምበሩ በጣም በቃ ደስ የሚለኝ አጫሉ እንደሳ በጣም ነው ደስ የሚለኝ ከምትገምተው በላይ በጣም ደስ ይለኛል። የሱን ዜማ ትችለዋለህ? ትዘፍነዋለህ? ገላኒ ጊቤጉት ትስኪሩ ሰማጂ ሲሳሚላ ገላዳቴ ለፉ ብዙ አልችለውም ግን በጣም ደስ ይለኛል። ደግሞ አንድ ማስተር ብላክ ታራቱ ደስ ይለኛል። ብዙ አሁን የሱን ነምበሮች አልችላቸውም ግን በጣም ደስ ይለኛል። አንድም አለ አንድ ኢትዮጵያ እንደውም የሆነው መንገድ ሲሄድ ዩኒቨርሲቲ ሰማሁት ነው ደስ ይለኛል በጣም። መልካም ግን ኦሮምኛ ብዙ ዘፋኝ አላውቅም። መልካም እንግዲህ የኦሮሞ አርቲስቶች ተገናኝታችሁ ስራችሁን እንደምትሰሩ ተስፋ አደርጋለሁ። አበበ እንግዲህ የተለመደ ጥያቄ ልጠይቅ ነው። መቼም አድማጮች ምን ነካው ዛሬ እንዴት አልጠየቅም እንዳይሉኝ አበበ ከፈኔ የተወለደው አዳማ እንደሆነ ነግረኸኛል። ሰዎች ደግሞ እኔ እንጃ እውነት ይሁን ውሸት አላውቅም አበበ ቀደም ብሎ ነው የተወለደው ጣሊያን የኢትዮጵያ መንገድ ሲሰራ ድንጋይ ያስቀመጠ አበበ ከፈኔ ነው አሉኝ። እውነት ነው? ጣሊያን መንገድ ሲሰራ አበበ ነው የመሰረት ድንጋይ ያስቀመጠው ይባላል። እውነት ነው? ትልቅ ነው ወይ ለማለት ነው? እንደዛ መሰለኝ። እድሜው ስንት ይሆን? እድሜ እንግዲህ ሳልዋሽ ማለት ነው እድሜ 38 አመት ነው። 38 ያው 5-4 ቀናሽ የለው። አይ አልቀነስኩም እንደውም ያንን እድሜን አልመስልም ይላል። ለኔ ላመልጥ ማልችለው ልጅ አለኝና በልጅ ትያዛለህ ውጭ ሀገር በቆየህበት እድሜ ትያዛለህ። መልካም አይ አንድ አርቲስቶች በተለይ ሴቶች አርቲስቶች 10 ቅናሽ ስላለው 5-10 ይቀንሳሉ። ለዛ ነው እኔ ግን 10 መቀነስ ይችላል ሰዎች ከሚነግሩኝ አኳያ እንዳልኩኝ ከቆርጣይ ጋራ ምናምን በደንብ መወርደት ይችላል። አው ሳይህ እንደዛ አልገመትኩህም ነበር። ስድስቶቹ ጋር መጋፋት ይችላል። ልጅ ስንት አመቱ ነው? እድሜው ወንድ ነው አይደለ? ወንድና ሴት ናቸው? ሴት ነች። ኔቲ ወደ 11 ትሄዳለች። ናታይ ወንዱ ማለት ነው ወደ 6 ትሄዳለች። አይ እንግዲህ ጥሩ አድርሰሃል ማለት ነው። ቀጣዩ የአበበ ከፈኔ የወደፊት እቅድ ምን ይሆን? እንግዲህ አሁን እንዳልከው በሙዚቃው ትንሽ ጊዜ ስለቆየው ከጠፋሁኝ አሁን ያለኝን ኢነርጂ ታይሜን ፍራንኬን ምናምን ሙዚቃው ላይ ለማድረግ ነው የምፈልገው በተቻለኝ አቅም ከእግዚአብሔር ጋር ማለት ነው። እዚህ ያለኝም ኑሮ እንዳለ ሆኖ ሙሉ ኢነርጂ አሁን አልበሙ ላይ ነው ማስበው። ተመልሼ ኢትዮጵያ መሄድ አለብኝ ሙዚቃ ለመስራት ከእግዚአብሔር ጋር እንግዲህ አልበም ይዤ እመጣለሁ ብያለሁ። እንግዲህ ለኦሮሞ አርቲስቶች አበበ ከፈኔ መልእክት አስተላልፍበት ባል ምን ትላለህ? አሁን አሪፍ ነው። እኔ የነ አጫሉንም ኢንተርቪው አይቼዋለሁ። አሜሪካን ሀገር ያወሩትን አጫሉ ጃምቦጆቴ አቡሽና ንጉሱ እውነቴን ነው የምልህ በጣም በቃ ብዙ ጊዜ ፊልም አድርጎ የነበረው የኦሮሞ ዘፋኞች ውጭ ሀገር አይወጡም፣ ቱር አያደርጉም። ይሄ እኔ ሳልሆን በአማርኛ ዘፋኞች የሚደረግ የሚነገረን የነበረ ሞራል በጣም የሚጎዳ ነገር
አንተ ዶሜስቲክ ነው የምትሆነው ይሉሃል ብቻ ጋር አይወጣም ኦሮምኛ ዘፈን እና እንዳልከው እንደምናውቀው ደግሞ ኦሮሞ ልጆች በጣም ብዙ ነው ብቻ ጋር ያሉት እና ብዙ ኢንካሬጅመንት ይፈልጋል ብዙ ማበረታታት ይፈልጋል ሙዚቀኛ እንዲኖር ሰርቫይቭ እንዲያደርግ ምክንያቱም ሙዚቀኛ ሌላ ነገር ፓራሊ ካልሰራ በሙዚቃ ብቻ መኖር አይችልም የኦሮምኛ ዘፋኝ ብዙዎቹ በጣም ሌጀንድ የሚባሉት የኢትዮጵያ ብታያቸው ኦሮሞ ልጆች ትልቅ ምርጥ ሜሎዲ ትልልቅ ሜሴጅ ያለውን ነገር የዘፈኑ ልጆች ብዙ ኢትዮጵያ ውስጥ አፈር ነው የሚበሉት የኦሮሞ ዘፋኞች አሉ እና ውጭ ሀገር ያላችሁት በጣም ኮንሰርቶች እያዘጋጃችሁ ፕሮሞተሮች ውጭ ሀገር ያላችሁት የኦሮሞ ኮንሰርት ሲኖር ፕሊዝ ግቡ ፋይናንሻሊ እርዷቸው ኢንከሬጅ አድርጓቸው ምናምን ይህንን ላስተላልፍ እወዳለሁ ማለት ነው የኦሮምኛ ዘፈን ለውጪ አላርጂክ ነው የሚሉት መልካም አበበ እንግዲህ ከአዲስ ስራ በቅርብ እንደምትለቅ እየነገርክ ነው ያለኸው እንደው ከስራዎች አይሰረቅም እንደው አንዱን አጠር አድርገህ በሁለት ደቂቃ ውስጥ ታሰማንና እንሰነባበት እንግዲህ ያው እኔ ብዙ ጊዜ የራሴ የሆነ ፊሊንግ አለ እና ብዙ ሰው ጋር ድግምድም ያለ ነገር ብዙ እንትን አይለኝም እና ስለ አዳማ የሰራሁት አለ ያው ከወሰዱትም ለሀገሬ ስለሆነ ችግር የለውም እና በሬዲዮ አዳማ የሚል አንድ አለ አሁን የሰራሁት እንዴትኩኝ አሁን ክሊፕ ሰራሁት ለቋለው ብያለሁ አካም ሲንዴዳ አካማ ያ በሬዲዮ አዳማ አቶ አካማ ያ በሬዲዮ አዳማ አቶ አካማ ሚላል ስለኝን ካልኩል ያው ሜሎዲው ላይ ማናፋው ይችላል መልካም አበበ ከፈኔ በእውነት ስራዎችህ እጅግ ቆንጆች ናቸው ቀጣዩን እንግዲህ አዲስ ዜማ አቅርበህ ከህዝብ ጋራ እንደምትገናኝ ተስፋ አደርጋለሁ ደግሜ ለማናገር እሞክራለሁ ለዛሬው እጅግ አመሰግናለሁ ለቃለ ምልልሱ ፈቃደኛ ስለሆንክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ስንሰነባበት አሁን ከዘፈንከው ከአዲሱ ዜማ ከለቀቀው ማለት ነው እሱን አንጎራጉርልኝና እኔ ከዚሁ ልልቀቀው እንሰነባበታለን በቃ ሸጎየው ልቀቀው እሺ በዚህ በድምጽ ያሐረኑ ማለት ነው እሺ አርማ ገደቻሲ ወይነንገዳሲ ሸጎይና ሆይ ሀካና ትታሲ ኦዳ ቡልቶ ጃላ ዳና በርሲሲ ሰፖንሲ ቱሳባ ካምባዲዴቢ ሰፖንሲ ቱሳባ ካምባዲዴቢ ወንሲራ ማሬዳ ሰዲኑ ፈቴ ሰባታ ጃዊቲ ሙቲሻኮቴ ካላምሻቻዳ ዲነኪጋመቱ አፍራንካሎ ናቱኪናመቱ Gadachasi yubena gadasi shagoye dabori arkana pitasi oda butujada dana basisi sabonsi tu sabak sabonsi tu sabak kama gadachasi yubena gadasi shagoye dabori arkana pitasi oda butujada Sabonsi tu sabak Sabonsi tu sabak Sabata jawiti chabote kalam shaja adati natigabatu dubre afrankalo najid befatu waisida bareda sadedu bate sabata jawiti
sote kalam shasha adatina tikabadu dubre afran kallo najid befadu Mandarinati mati burtukan kallo mudi sunsa daman kufani ya zamzamiti atemira jalal kona bira oli ndasi jada Mandarinati mati burtukan kallo mudi sunsa daman kufani ya zamzamiti atemira jalal kona bira oli ndasi jada Yami obtutia leman muda darra umamni kefaya dadar mujadar ko shaketa nabia esajit tamalu jadakia esajit tamalu jadakia shankura rami yami obtutia leman muda darra umamni kefaya dadar mujadar ko shaketa Chale morma ke din do kafani dagale diruta na virande mi in repito si umesi na famani se kanke no manai kana nani chale morma ke din do kafani dagale diruta na virande mi in repito si umesi na famani Mandarinati mati burtukan kallo mudi susa daman kufani ya zamzamiti atemira jalal kona bira oli ndasi jada Mandarinati mati burtukan kallo mudi susa daman kufani harmajite jizutu wanule kesaiya afila mikiyatu የተከበራችሁ አድማጮቻችን እንግዲህ ፕሮግራማችንን እያጠናቀቀን እንገኛለን። በዚህ በጀመርነው ናታአ ዘፈን ሰላም ሆኖ ብለን እንሰናበታለን። እስከ ሳምንት መልካም ሳምንት ቸር ያሰማን። ደህና ሁኑ። ነፍጠኛ ነፍቲ ባቴ ደቺ ጉረዳ ባቴ አናኛቱ ለሚቆ ገዳቴ Baby
Yookaan hin gulufsiiftu karra kuftee jirtu naftanyaa garaa dhiitaa lamuun jiraattu tiitaa ilmaan sitti guddisna dedaan si buqqisna dedaan si buqqisna. Indagane, barri turu, raji sansi.